ማሚየው ነይ ነይ ማሚየው ናና ያገሬ ነይ ነይ ወንዜ ነይ ነይ ማሚየው ነይ ነይ ማሚየው ነይ እንደው ደንታ ጠይቅ እኮ እንደው ወራቱን ፈሪ እንደው በገኔ ወራቱ ብቻ እንደው ህላ ያበሉት እንደ ሰው ሁሉ እኮ ነው አንድ ደንታ ጠይቅ ነው ሀይ አበይ ግን እኔ ሁሌ እህትህን ትታነሳ ሰማሃለሁና እህትህን እንዴ ነው በጣም ትወዳታለህ ወልካፋ እህቱን የሚጠላ ሰው አለ እንዴ ዝም ብለህ እህት እንዴት ትጠላለህ ወናሻ ነው ሰው ወናሻ እንደው እህትህን ትጠላታለህ ወዳታለህ ከርፋፍ እንደዛ ተሆነ እስቲ መውደድህ በግጥም እስቲ ግጥም መቼም ታአለ ተርስም ሰማሃለሁ እስቲ ግጠምላት I don't have any money ለአንድ እህቴ ለባሪያም ይገጠማል ያዝ እንግዲህ ባሶሚኔ ሆኖ ይታያል ውርጌሳ ምንኛ ደስ ይላል እህት ስትነሳ ጨበጨበጥ አድርጎ ይጎረሳል በሶ እህቴ ናት ለኔ የቤቴ ምሰሶ አንገቷ ዋሰይድ ቅመምነሽ ቅመም አንቺን ተሚከፋሽ እኔ ልታመም እላታለሁ መዋል ካለህት ለባዲያም ይገጠማል ነዲያላ ነህን ታቦልዩ ሌላ ተስለፈልፈኛል ግሪኮ ትናንትና ማታ ግን እኮ ትናንትና ማታ ኢየሱስ ደውሎልኝ ነበር ኢየሱስ ትናንትና ማታ ኢየሱስ ደሞ ማን ነው ኢየሱስ ማን ነው ማተማተልህ ማን ነው ኢየሱስ ያው የእህትህ ልጅ ነው መቼም ሌላ ኢየሱስ የሚባል እህተኛ የመንደር እንደሌለ ታውቃለህ የእህትህ ልጅ ነው የደወለው ኦጆ ሰው ማን ነው ስጋ ቁጥር ቢሉት እንዴ አንተ አይነቱ ጣንፊያ አላሉ ሁለት አንድ አይነት ኢየሱስ ትላለህ ደግሞ ምን ፈልጎ ደወለ ምንድን ነው አለ ጆጆ ቅልግጥ ምን ያጣማሉ አረ ደህና ነው ያው እኔ ምን ይዋለው ከባድ ነገር ነው والله بيجو ብቻ እኔ አትበል እስቲ እንደው እንዲያበያበል ወዲያ አትበል ግልጥ አድርገህ የምትናገረው ነገር ታላ ያለህ ግልጥ አድርገህ ነገር የቤና አታፈው ሆ ነው ሾ እሱማ ያለኝ ትንሽ እናቴ እንደቀስቀስ አድርጓት ነበርና አሁን ወደ ጤና ጣቢያ ሄደናል ነው ያለኝ እናንተ ነገርኳችሁ ቀዲሜ ተሰጋላችሁ አጎቴ ተጋልኩ I want problems always ያን ነው እንዴ ታዲያ ቀስ ብለህ የምትነግረኝ ይዞ ሄድና ተዋ ደውላገኘ ደውላ ነው አላንተየ ደውላ ነው አለ ደውላ ነው አብግኖ ሊገናል ነው እሱ አራቤ ተረጋጋ ደህና ናት ለክፉ አይሰጥም ብሎኛል ደውሎ ነግሮኛል ደህና ናት አሁን አታለ ሁሉ ደህና ናት ብሏል እያወጋኝ ነው አረ ምን ረጋጋለሁ እንዴት ተይዛ እንደምን አላት ቀዲመህ ነግረኛ ተመላጤ ይሆንክልኝ አራንገቶ ወዲ በልማ ጥምጣኔ ወዲ በልማ የተረገማችሁ የዛሬ ልጆች መቼ ታውቀዋለህ እህትን ነገር አራንገቶ ኧረ እባክህ አበይ በመጀመሪያ ተረጋጋና ቁጭ በልና ልንገርህ ደህና ናት ብሏል ድርሽ ደውዬለታለሁ ኢየሱስም ደውሎልኛል ያለለ ወንኩ ዛሬ ወንኩ ኧረ ምኑን ይረጋጋል የባላቻውንልኝ ምንባውይ ኧረ ምንሽና እንዲህ አያጡት እኮ ሁለት ለእናንተ አታውቀውም ተንከባክባ እኮ ያሳደገችን ተቃቅፈን ያደግን እኮ ነን በገላንገቶ ሰይድ እንዴት ነው የምረጋጋው ሆስፒታል ተኝታለህ እያልከኝ ሆስፒታል እኮ ነው ሰርግ መሰለህ እንደሄደችው ጭንጋፌ ኧረ ልቅንስ ብትለኝና ገንዘብ እንዲያለ ስጠኝና ለህይ እንደው የምን አደርግሻለሁ እኔ እኮ ሱልስ ባዛው ዙር ብዬ በካይር ፈታሁት እንጂ እኮ ለሊሱን ታናውዘት ያቀባጅረኝ እኮ ናደረው ለካ እህንን ያስተማኝ ነው ደዋ ኧረ ተነሳ ተበላጥ ይሆንክ ልጅ ነሪ ባክ ዱላና ገንዘብ ስጠኝ
ኧረ አበይ ምንም የተፈጠረ ነገር የለም። እሷም አልታመመችም። እኔ ለመቀለድ አንተን ፕራንክ ላደርግ ፈልጌ ነው። አበይ ተረጋጋ፣ አትጩህ። ምንም የተፈጠረ ነገር የለም። የሱፍ ምን ያልደውልልኝ ሸሬን ነው። ፕራንክ ነው። ፕራንክ አታውቅም። ኧረ እኔ ወይ ታውቄ እኔ በርናንክ የሚባል በሽታ የሞታውቄ እንዴት ያለ በሽታ እንደው ተየት ተለከፈችው አንተ በርናንክ ነው ያልከው? አይ ደባ እንዴ ተምኑ ተለከፍሽ? በርናንክ ምን የዘመኑ በሽታ ብዙ ነው። በርናንክ አልከው? በርናንክ ነው ወይ ደባኛ ምንሽ ነካሽ በርናንክ ምን በሽታ ደግሞ መጣ? ያለ እንዴ ዛሬ የለም አበይ። ፍራንክ ማለት በውሸት ያልሆነውን ነገር ሆኗል ብለህ ሰው ታስደነግጥና በኋላ ላይ ፕራንክ ትለዋለህ። ያ ማለት ነው እንጂ አሁን እህት አልታመመኝም ሆስፒታል ማህዲም ቤቷ ነው የምልህ። አለያ ደውዬ ላገናኝ። የምሬን ነው። አልገባችሁንም? እምልህ አበይ አልገባህም? ፕራንክ ነው። በርናንክ በሽታ አይደለም፣ ፕራንክ ነው ይሄ። አዎ በሽታ አይደለም በርናንክ። ታዲያ ፈርበላ ባክለ እህት ናት እንደ መቀለጃ አመናዲ ረቅ የኔ እህት ላይ ነው ታዲያ መቀለዲው። ብራንክ ብለህ ኩክኒያም ተየት አመጣኸው? ይሄ ዘመኑ መጫወቻ እኮ ነው። እንደው ሱር አለህ አድርገህ ኩክኒ ሱር ብለህ ቅር። ኧረ አበይ ይቅርታ አትርገመኝ። እኔ ልጅህ ነኝ። እኔ ለመቀለድ ያክል ፕራንክ ላደርግህ ነው እንጂ እኮ እኔ ሌላ ነገር አስቤ አይደለም። ይሄ ቀልድ እኮ ነው። ምንም ችግር የለውም አበይ። እንዴ ምንም ችግር የለውም አበይ። ይቅርታ አትራገም። ኧረ ደግሞ አትራገም ይላል አፍ አውጥቶ። ገለኸኛል እኮ አሁን ይሄንን ትትነግረኝ እንደ ቀልድ እኔ ድርቅ ብዬ ብቀርስ ፊደል የቆጠርከው አባክህ ለመቼ ነው? ታህያ በዚህ በሽመል ነበር ወገብህን ቆምጦ መጣል። በቻልኩኝና አይጠጥምህም ብዬ በገላገልኩ። አመናቲ እንዲህ እያላችሁ እኮ ነው ሰው በሽተኛ የምታደርጉት። እስኪ ተመልከቱ ጎበዝ። እስኪ እንዲያው ማን ደረሰን የሚባለው? ሁለተኛ እኔ እንዲህ አይነት ቀልድ አልፈልግም። ወስላት ኧረ አበይ አውፉ በላይ በቃ። እኔ የዛሬን ብቻ አውፉ በላይ። ሁለተኛ እኔ እንዲህ ያለ ቀልድ አልቀልድህም፣ አላዋጋምም። እንዲህ አለ አውፉ በለኝ። እንዲሁ የዛሬውን እውነት አትራገም። ኧረ ግድ የለም ጥሩ ስራ ነው። ገለህ ይታርፋለህ አንድ ቀን። በርናንክ ብሎ ደግሞ ምንድን ነው ነገሩ? እንዲህ እያላችሁ እኮ ነው ትውልድ የሚገሉት። ወስላታ የሰው ወስላታ። አሁን አንተ እንግዲህ ተምሬያለሁ ትላለህ፣ ፊደል ቆጥሬያለሁ ትላለህ። በርናንክ እዚህ በህይጠጠሚያ ትክክል ብለን በቅቤ በወዲ ምን አባህ ትጠቀማለህ? አፈር በላን ነው እንግዲህ ብለው ልከዋሃል። እኔ ሁለተኛ እንዲህ ያለ ቀልድ አልፈልግም። አቁም። አይ የምትል ተሆነ አንተ ታውቃለህ። በገዛ ቤት እንደው መኖሪያ አልጣኝ እንደው ጎበዝ እንደው ኧረ እንደው ምን አልኩ ምን አቅብጦኝ። ሁለተኛ እንደው የዛሬዋን አውፉ በለኝ። እንዲህ ያለ ነገር እኔ አልቀልድም። ብቻ እንደው አውፉ በለኝ የዛሬዋን አበይ። ቆሜ እንዲህ አትያዝ። ኧረ ጥሩ ስራ ነው፣ ቀጥልበት። ጥሩ ትምህርት ይዘሃል። አዎ አንድ ቀን ባፍጤም የትክል ብዬ አልፈልሃለሁ። ቤቱ ይሰፋልሃል፣ ትኖርበታለህ። እንዲሰፋ አይደለም የፈለግከው? እንዲለቅልህ እንዲሞትልህ በቁሜ ልገለኝ ተነስተሃል። ግዴለኝ ግድ የለም እንደው ወዴት አባቴ በህል ይሻለኛል። ጎበዝ ደግሞ በርናንክ ብሎ ወጋለ እንዴ ጎበዝ። ትይት እንደምታመጣው እኮ አላውቅም። እንዴት ያለሁ መሀይም ነህ አንተ። እንደው ልጁን ጥላ እኮ እንደው እንግዲህ ልጁን ያነሳችሁ እናትህ የልጅ ግድ የለም ታገኘዋለህ ወደፊት። እኔ መቼም እንደው በዚህ በርናንክ እያልክ እንደው አፍጤ ትክክል ተምታደርገኝ ልልቀቅልህና ወይ እየለመንኩ ልኖርልህ ተቤት ልልቀቅልህ። አዛባ ወንድ አዛባ ወንዶቹ ሰርታ አታቆራ። እኔ አንተስ ብቻው ነው እንዴ? እኔ ብቻው ነው እንዴ? ያለ ተወለደሬ ተሰራሁ እንደው ያለ ፍታ ንግስ ኑሮ ምን ባረግ ይሻለኛል? ለቅልሃለሁ